በሆነው ነገር በጣም አዝኛለሁ። በጣም ልቤ ተነክቷል። ያው ብዙ ጊዜ እንደዚህ አይነት ነገር ስንሰማ ኢትዮጵያ ውስጥ አዲስ አይደለም። እጅግ በጣም አዝኛለሁ። ማለት ይቺን ህፃን ልጅ ሽጉጥ አስይዞ ምናምን በጣም ያሳዝናል የሆነው ነገር ማለት ነውና እንግዲህ ህይወቷን አልፏል። በጣም ትንሽ ልጅ ናት። በጣም ያሳዝናል። በጣም ልብ ይነካል፣ ያንገበግባል ሰው ማለት ነውና ብቻ እኔ እንጃ እኔ ልቤ ይታመማል አንዳንዴ በጣም 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 በጥልቀት ሳስበው ማለት ነውና የሀገራችን ነገር ከዛ ደግሞ ራሴን ለማዳን ራሴን መለስና በቃ ለመርሳት ምናምን ሞክራለሁና ብዙ ነገሮች ግን በጣም ያሳምማሉ። ነፍስ ይማር፣ ለቤተሰቦቿ መጽናናትን ይስጣቸው። እኔ እንጃ ሁለት ሞት ነው በነገራችን ላይ ማለት ነውና እሷስ እሺ አንዴ ሞተች፣ ቤተሰብ እናት አባት አስቡት እንግዲህ ማለት ነውና በጣም ያማል። ስብሰለሰል ቆየውኝና ያው ኔትወርክም አልነበረኝ። ዛሬ ስለሷ እስቲ አንድ ነገርም ለማለት መጣሁኝ ማለት ነውና ሚዲያ ላይ በማየው ነገር በጣም ተገረምኩኝ። ሌላው ሰው በተቃራኒው የሚያሳስበው በጣም የሚገርመው ነገር ለምን ሀቢባ ድምጽ አልሆነችም የምትሉ ሰዎች አላችሁ። ሀቢባ ብዙ ጊዜ ሚዲያ ላይ ያው ለሴቶች ትቆማለች፣ ስለ ሴቶች ትከራከራለች። ብራችሁ አትበሉ፣ ራሳችሁን ቻሉ፣ ራሳችሁን ቆሙ፣ ራሳችሁን አትጉዱ ብላ ያው በብዙ ነገር በሴቶች በኩል በዚህ ጉዳይ ላይ ተጽዕኖ ፈጣሪ ናት፣ አሪፍ ናት። ግን ለዚች ልጅ ለምን ድምጽ አልሆነችም? ድምጽ መሆን ነበረባት። ያው ድምጽ መሆን ነበረባት፣ ድምጽ አልሆነችም። በጣም ብቻ በጣም ያስጠላል። በጣም ማለት ነው። እንደ ሰውኛ ድምጽ መሆን ነበረባት በትክክል። እንደ ሴትም ስለምትከራከር ወይም ደግሞ ስለ ሴትም ስለቆመች ሳይሆን እንደ ሰውኛ ድምጽ መሆን ነበረባት። ግንስ ያው እነ ጆከርም እነ ሌሎቹም ያው ትልልቅ ሶሻል ሚዲያ የተባሉ ደግሞ በዛ አጋጣሚ ሳያቸው በጣም ገረመኝ። በጣም ትኩረት አድርገዋል እዚህ ላይና እንዴ ሀቢባ ማለት በነገራችን ላይ በአንድ አቅጣጫ ደግሞ ስናየው ምን ተራ የሚዲያ አንድ ግለሰብ እኮ ናት እሷ ማለት ነው። ማን ስለሆነች ነው እሷ ድምጽ ሆነች ድምጽ አልሆነች ይሄን ያክል ትኩረት ሊሰጠው የሚችለው? የበለጠ እንዲሁም ትኩረት እየተሰጠው ነው። ከዚህች ከሞተች ትንሽዬ ህፃን ልጅ አሟሟት አሳቃቂ አሟሟት ይልቅ የሷን ድምጽ ያለ መሆን ትኩረት ተሰጠው። በጣም በሚገርም ሁኔታ ማለት ነው። የትኛው ነው የሚያመዝነው ወገን? ግራ ይገባኝ ማለት ነው። እሷ እኮ አንድ ተራ የሚዲያ ሰው ናት፣ ታዋቂ ናት፣ ተጽዕኖ ፈጣሪ ናት። ድምጽ ሆነች አልሆነች እሷ ምንም የሚቀንስ እሷ ድምጽ ስለሆነች ምንም የሚመጣ ነገር የለም። ምንም በጣም በሚገርም ሁኔታ ማለት ነው። እና በጣም ያሳዝነኛል። ትኩረት ሰጥተው ይህንን ነገር ሲያወሩ ሲያይ ሌሎቹስ እውነት እነ ጆከርስ እነ ሌሎቹስ የምትባሉ እውነት ለአማራ ተቆርቁራችሁ ነው ወይ? እውነትስ ለዚች ልጅስ አሟሟት ተቆርቁራችሁ ነው ወይ የሚለው ነገር ልቤ ውስጥ ጫረብኝ። የእውነቴን ነው የምላችሁ ማለት ነውና የተሰማኝን ትንሽ ለመተንፈስ ነው፣ ትንሽ ለማውራት ነው። እኔ ማውራትም አልፈልግም። ምክንያቱም የኛ ሀገር ነገር ማለት የእውነት በጣም ልቤ ይደማል፣ በጣም ልቤ ይደማል። ብዙ ነገሮች ሳስበው የሆኑ ያሉ ነገሮች ዛሬም የዛሬ አመትም የዛሬ 2 አመትም ብዙ እየሆነ ያለው ነገር ልቤ ይደማል ሳስብ። ብዙ ህጻናቶችን አልቀዋል። ብዙ ለአቅመ አዳም ያልደረሱ ልጆች ተደፍረው ተገለው ጦርነት ገብተው ብዙ ነገር ሆኗል። እኛ ግን አንድ ነገር ሲፈጠር ሁሌም አዲስ ነን። ለዛ ለተፈጠረው ነገር ምን አይነት መፍትሄ እናምጣው፣ ምን እናርግ፣ እንዴት ይሁን ብሎ ሁሉም እንደ ሰውኛ እንደ መተሳሰብና እንደ ሰውኛ እንደ መነጋገር ይልቅ
ትኩረት የሚሰጠው ሰው ሌላ ለሌላ ለማይሆን ሀቢባ ድምፅ አልሆነችም። እስቲ ያስቡት እንግዲህ ለዚህ ትኩረት ሲሰጡ ማለት ነው። መሆን ነበረባት ድምፅ መሆን ነበረባት። ተጽዕኖ ፈጣሪ ስለሆነች ሚዲያ ላይ ስላለች ሳይሆን እንደ ሰውኛ ግን ደግሞ እዚህ ጋር እሷ ድምፅ ስለሆነች ምንም የሚፈጠር ነገር አለ? ምንም የሌላውን ድምፅ ብቻ ራሱ በቂ አይደለም። በድምፅ ቢሆንማ በማልቀስ ቢሆንማ እንዴ ስንት አለ። የዚች ልጅ ህመም የማያመው አለ እንዴ? ሰው የሆነ ፍጥረት የለም። ግን አንድ ሀቢባ ብቻ ድምፅ በመሆንማ በማልቀስማ ልባችን በመድማትማ ቢሆን ኖሮ ስንቱ ድምፅ ሆኖ መፍትሄ በመጣ ነበረ። ስንቱ ግዴታ ሀቢባ ብቻ እሷ ብቻ ልክ ነው። ሊያናድድ ይችላል፣ ሊሰማ ይችላል። ግን የእሷን ብቻ ትኩረት ተሰጡት። እሷ ድምፅ ካልሆነች ብቻ የእሷ ድምፅ ምን ሊያመጣ? ከእሷ በላይ ስንት ድምፅ አለ? ስንት ሰው አለ? ከዚህ በፊት ስንት ነገሮችን ሆኗል። ድምፅ መሆን መፍትሄ አምጥቷል? እኔ አላየሁም። እንደ ሀሳብ ማለት ነው እዚህ ጋር የምለው ነገር እና ሌላውስ እውነት የዚች ልጅ ሞት አሳስቦት ነው የሚለው ነገር እውነት ውስጤ ጭሮብኛል ማለት ነውና ሀቢባ ድምፅ አልሆነ ወይ? እዚህ ጋር የሞተችው ሌላ ሀቢባ ድምፅ አልሆነችም። ሀቢባ ድምፅ ብትሆን ምን ፈጣሪ ልታወርድ ነው? ምንድናት እሷ? እኔ እኮ ግራ የሚገባኝ ነገር ማለት ነው ይሄን ያክል ትኩረት የምትሰጧት ነገር ምን አለ በራሳችሁ ብትሰሩ። እሱ እንተውታችሁ መፍትሄ ብታመጡ። እኔ ምን አይነት መፍትሄ መምጣት እንዳለበት ራሱ አላቅም። እኔ እንጃ። መፍትሄው ፈጣሪ ነው። መፍትሄ ፈጣሪ እንዲሰጠን እንዲው አንድ እንዲለን እንዲው እንዲያየን። ኧረ ይሄ ቁጣ ፈጣሪ ሆይ ትዕግስቱን ስጠኝ። እውነት እኔ እንጃ። መጸለይ በቃ በሃይማኖታችን ምን አይነት መፍትሄ እናምጣ? ተመካክረንስ ተነጋግረንስ እንደ ሰውኛ ይሄ ነገር ወዴት ነው እንዴት ነው ብሎ እንደማየት አንድ ሀቢባ ድምፅ አልሆነችም። አትሆና የእሷ ድምፅ መሆን ምን የልጁታ ህይወት ሊመልስ ነው? ሌላ ሰው ድምፅ አይሆንም? ስንት በሚሊዮን የሚቆጠር ሰው እሷ ብቻ ስለሆነች ወይም ስላልሆነች የሚያመጣው ለውጥ የሚያመጣው ትርጉም አለ? በጣም ገረመኝ። ሌላውስ የልጅቷ ሞት ነው ወይ እውነት እንደ ሰውኛ ተሰምቶት ነው ወይ በሀቢባ ላይ ትኩረት የሚያደርገው ሰው ብዬ አሰብኩኝ ማለት ነውና በጣም ገረመኝ። የታዘብኩትን ነው ወገን። እኔ በነገራችን ላይ ኔትወርክ የለኝም። የታዘብኩትን ብቻ ያመመኝን ትንሽ ለመተንፈስ አክል ነው እላችኋለሁ። እናንተም እዚህ ላይ ሀሳብ ብትሰጡበት ደስ ይለኛል። በተረፈ ፈጣሪ ለሁላችንም ይድረስልን። እንዲያው ፈጣሪ ይየን ለማለት ወዳለው እውነት እንደ ስራችን እንኳን ማየንም አይመስለኝም። ብቻ አላቅም። ያማል፣ እውነት በጣም ያማል። እንዲያው ለእንደዚህ አይነት ለንጹህ ልቦች ሲል ለእንደዚህ አይነት ለልጆች ሲል እውነት ምንም ባላወቁት ነገር ለነሱ ሲል እንደው ፈጣሪ ቢሰማን መፍትሄውን ቢሰጠን እንዲህ ለሚያደርገውም ሰው ቁጣውን ቢያወርድበት። ሕፃን ልጅ ምንም የማታውቅ በየጊዜው መግደል፣ እንደዚህ አይነት አሰቃቂ ግድያ፣ እንደዚህ አይነት አስቀያሚ ነገር የሚያመጡ ሰዎች እንደው እነሱን ያንሳቸው ፈጣሪ መፍትሄውን ይስጠን ለማለት ወዳለሁኝ። ይሄንን ይመስላል የኔ ሀሳብ አስተያየት። በተረፈ ያው ለሞተችዋ ነፍስ ይማር ብቻ ለሁሉም መጽናናት ይስጥልኝ። እንጃ እኔ በጣም ልቤ ደምቷል። የምር ልቤ ደምቷል። ሁሌ ነው ልቤ የሚደማው በሚሆነው ነገር ሁሉ። ማየትም ያስጠላኛል አንዳንዴ መስማትም ብቻ ያማል። እንግዲህ ፈጣሪ ይርዳል ለሁላችንም ማለት ወዳለሁ። ፈጣሪ ጠብቀን ከእንደዚህ አይነት ነገር ብቻ እንዲሁ መፍትሄውን ያምጣልን ለማለት ወዳለሁ። ይሄንን ይመስላል።